በቀጣይ ደግሞ የፊት አሻራ ወይንም ደግሞ ፌስ አውተንቲኬሽን እንዴት እንደሚሞላ የሚያሳይ ቪዲዮ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉን። እንዲሁም አፕሊኬሽኑን ማውረድ የምትፈልጉ ልጆች ከታች ዲስክሪፕሽን ላይ ሊንኩን አስቀምጬላችኋለሁ። ሊንኩን እየነካችሁ ማውረድ ትችላላችሁ ማለት ነው። አሁን እዚህ ጋር የምትታያችሁ እቺ ላይቭ ነች፣ ላይቭ የምትገቡባት ማለት ነው። እቺኛው ሁለተኛዋ ደግሞ ይሄ ሁለተኛው ፓርቲ ነው። ይሄ ሶስተኛው ኖቲፊኬሽን የምታዩበት ሜሴጅ የምታዩበት ነው። ይሄ ደግሞ ፕሮፋይላችሁ ጋር የምትገቡበት ነው። አንዳንዱ ቦታ ላይ ይሄ አሻንጉሊት ምልክት መሆኑ ሊመጣ ይችላል እዚህ ጋር። እነዚህን በቅደም ተከተል ምን እንደሚመስሉና እንዴት እንደምትጠቀሟቸው አሳያችኋለሁ ማለት ነው። ሁሉም ሰው እዚህ ፕላትፎርም ላይ ከተቀላቀለ በኋላ በመጀመሪያ ሊያደርገው የሚገባው ነገር ምንድነው? ፕሮፋይሉ ጋር በመሄድ ፌስ አውተንቲኬሽን ወይም የፊት አሻራ መስጠት ነው ማለት ነው የሚሆነው። የፊት አሻራ የሚሰጡት ጋር ነው እዚች ጋር አምስተኛዋ የመጨረሻዋ እሷን በመንካት የፊት አሻራ መስጠት ይኖርበታል ማለት ነው። የፊት አሻራ ለመስጠት ይሄንን አንድ ጊዜ ክሊክ እናደርገዋለን። ክሊክ አድርገን ነው ስንገባ ወደዚህ አይነት ፎርም ያመጣልናል ማለት ነው። የፊት አሻራ የሚሰጠው እዚህ ጋር AUTH ተብላ የተጻፈችዋለች እሷን ስንነካት የፊት አሻራ የምንሰጥበት ቦታ ላይ ይከተናል ማለት ነው። ቀጥታ ወደ እሷ እንገባለን። ከዛ በቀጣይ AUTH የምትለዋን ነግተና ስንገባ የሚወስደን ወደ ማይ አውተንቲኬሽን ወደሚል ፔጅ ይሆናል ማለት ነው። ከዛ ፌስ አውተንቲኬሽን ጎ የምትለዋን እንነካታለን ማለት ነው። ልክ በቀስቷ የምታዩትን ቦታ ከዛ በመቀጠል ጎ ካላችሁት በኋላ ወደዚህ ፔጅ ያመጣችኋል። እዚህ ጋር ምን ይላል? አፕሎድ ዩር ፎቶ ይላል ማለት ነው። ፎቶአችሁን አስገቡልኝ ይላል። እዚህ ጋር ጥንቃቄ ማድረግ ያለባችሁ የምታስገቡት ፎቶ ኤዲት የሌለበት የእናንተን የፊት ገጽታ አሁን ካላችሁበት የፊት ገጽታ ጋር የማይቀራረብ ፎቶ ማድረግ የለባችሁም። ቢሆን የመታወቂያ ፎቶአችሁን ብትጠቀሙ ሞር የተሻለ ነው የሚሆነው። ግልጽ የሆነ በደንብ ፊታችሁ የሚታይበትን ፎቶ ብትጠቀሙ ሞር ክሊር ያደርግላችኋል ማለት ነው። ይሄንን አፕሎድ ዩር ፎቶ የሚለውን ቀሱን ስትነኩት ልክ እንደዚህ አፕሎድ ስታደርጉት ባዶ የነበረው ቦታ በፎቶአችሁ ይሞላል ማለት ነው። ከዛ በኋላ ቀጣይ ስቴፓችሁ የሚሆን ከዛ በቀጣይ ስታርት ቱ ሰርቲፊኬት ትሉታላችሁ ማለት ነው። ከታች ይሄ የፊት አሻራችሁን የምትሰጡበት ቦታ ነው። ስታርት ቱ ሰርቲፊኬት እንዳላችሁት ትንሽ ካሜራ ይከፍትላችኋል ከፊት ለፊት የፊታችሁን ገጽታ የምታስገቡበት የምትሆን ማለት ነው። ከታች አሻንጉሊት ትመጣለች። የተለያዩ አይነት ትዕዛዞችን ታዛችኋለች። አንገታችሁን ከፍ ዝቅ አድርጉ፣ ፊታችሁን ወደ ግራ ወደ ቀኝ አወዛውዙ፣ አፋችሁን ክፈቱ፣ አይናችሁን ጨፍኑ ግለጹ ልትላችሁ ትችላለች። አሻንጉሊቷ እንደምታዛችሁ የሷን ትዕዛዝ ተከትላችሁ ካደረጋችሁ በኋላ ይሄ ካሜራው የክቡ ሰማያዊ እየሞላ ይመጣና ራይት ያደርግላችኋል ማለት ነው። በስነ ስርዓት ከሞላችሁት ስካን አድርጋችሁ እንደጨረሳችሁ አንደር ሪቪዊንግ ውስጥ ይገባል ማለት ነው። ለ30 ሚኒት የእናንተን ፕሮፋይል ሪቪው እያደረገ ይቆያል ማለት ነው። ያን ያህልም ላይ ቆይ ይችላል። በአጭር ሰከንድ ውስጥ ሪቪው አድርጎ እንደጨረሰ እናንተን አፕሩቭ ያደርጋችኋል ማለት ነው። አፕሩቭ ካደረጋችሁ ይሄን አይነት መልኩ ያመጣላችኋል። አፕሩቭ ካልሆነ ግን ልክ እንደዚህ ያመጣላችኋል ማለት ነው። እንደዚህ ሆነ ማለት ምንም አይነት መደናገጥ አያስፈልግም። ድጋሚ ፎቶአችሁን ታስገባላችሁ በስነ ስርዓት። አዘርዋይስ ደግሞ እናንተ ፎቶ የምትነሱበት ቦታ ላይ ፎቶአችሁን አስገቡ ብሎ የሰጣችሁ ክብ ካሜራ ላይ የምታስገቡት የእናንተ ፎቶ መሆን አለበት ብርሃን ያለበት። ብርሃን ሊሆናችሁ መነሳት አለባችሁ በደንብ ማለት ነው። እናንተ ፊት በደንብ ሊታይ ይገባል። እናንተ ካስገባችሁት ፎቶ ጋር ቼክ እያደረገ ስለሆነ የሚሰጣችሁ በደንብ ይሄ ፎቶ መታየት አለበት። የእናንተ መልክ በደንብ መታየት አለበት ማለት ነው። ድጋሚ እየደጋገማችሁ መልሱለት። እዛ ደግማችሁ ትወጡና አንደር ሪቪው ካላችሁ በኋላ ተመለሳችሁ ወጣችሁ ድጋሚ AUTH የምትሏ ቦታ ላይ ስትገቡ ዩር ፌስ አውተንቲኬሽን ሰርቲፋይድ ይላል ማለት ነው። ያ ማለት ተቀብሎታል ፌስ አይዲያችሁን። ከዚህ በኋላ ያው ለሴቶች ነው ወዲያው፣ ለወንዶችም እንደዚህ ይላል። ለሴቶች ወዲያው ላይቭ መግባት የምትችሉበትን ላይሰንስ ይሰጣችኋል ማለት ነው። ፌስ አይዲ ካልሰጣችሁ ላይቭ መግባት ስለማትችሉ በመጀመሪያ አውተንቲኬሽን ላይ ፌስ አይዲ መስጠት አለባችሁ። ልክ ገብታችሁ ስታዩት እንደዚህ አውተንቲኬሽን ሰክሰስ ይላል። ኮንግራቹሌሽን ፌስ አውተንቲኬሽን ሃዝ ቢን አፕሩቭድ ይላል። የእናንተን ፊት አሻራ ተቀብሎታል ማለት ነው።
ፕላትፎርሙን የተመለከቱ ቀጣይ ቪዲዮዎች በተከታታይ እንድለቅላችሁ ላይክ፣ ሼር፣ ሰብስክራይብ አድርጉን። እንዲሁም ደግሞ ቴሌግራም ቻናላችንን ጆይን አድርጉ፣ ተቀላቀሉን፣ ጠይቁን፣ ኮመንት ላይ አስተያየታችሁን ጻፉልን። እንዲሁም አፕሊኬሽኑን ማውረድ የምትፈልጉ ልጆች ከታች ዲስክሪፕሽን ላይ ሊንኩን አስቀምጬላችኋለሁ። ሊንኩን እየነካችሁ ማውረድ ትችላላችሁ።